ሻሎም ሻሎም ከእግዚአብሔር አባታችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። በዓለም ዙሪያ የምትገኙ ቅዱሳን ከሁሉ አስቀድሜ በጌታ በኢየሱስ ክርስቶስ ስም የከበረውን ሰላምታዬን ወደ እናንተ አደርሳለሁ። ዛሬ ወደዚህ ሚዲያ የመጣሁት አንድ መልእክት ላስቀምጥላችሁ ነው። የእግዚአብሔር ቃል ሲናገር እንዲህ ይላል። በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ጀምሮ ያለውን ስናነብ ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ ያድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ይሄ ታላቁ መምህራችን ለደቀ መዛሙርቱ ወይም ደግሞ ለተከታዮቹ የሰጠው ትልቅ አደራ ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው እያስተማራችኋቸው የሚል ቃል እናገኛለን። እንግዲህ በዚህ በጥቂት ጊዜያት ውስጥ በተንቀሳቀስንባቸው አካባቢዎች የክርስቶስ ኢየሱስን ወንጌል ከመስበክ ባሻገር በቤተ ክርስቲያን ተከላ ላይ ተሰማርተን በጣም ብዙ ቤተ ክርስቲያኖች ተተክለዋል። ያም ሆኖ በተተከሉ ቦታዎች ላይ በበቂ ሁኔታ የእግዚአብሔርን ቃል ለማድረስ የመጽሐፍ ቅዱስ እጥረት ነበረብን። ይህንን የመጽሐፍ ቅዱስ እጥረት ለመቅረፍ በተለያዩ አቅጣጫዎች ባደረግነው የመጽሐፍ ቅዱስ ማሰባሰብ ስራ ከ600 በላይ መጽሐፍ ቅዱሶችን ማሰባሰብ ችለናል። የብሉይ ኪዳንና የሐዲስ ኪዳን መጽሐፍት ይሄንን ማለት ነው ማሰባሰብ ችለናል። እነኚህ መጽሐፍቶች ከእቅዳችን በጣም አነስተኛው ፐርሰንት ነው፣ በጣም ትንሹ ፐርሰንት ነው። ይሄ የምታዩት መጽሐፍ በእቅዳችን ስንመለከተው ጥቂቱ ነው። በመቶ ሺዎች የሚቆጠሩ መጽሐፍ ቅዱስን መግዛት ለማይችሉ በሀገራችን ኢትዮጵያ በቆላማ አካባቢ ለሚገኙ ሰዎች ማድረስ የሚል ተልዕኮ አንግበን ተነስተናል። ለዚህ አገልግሎት አለመታከት የምትጸልዩትን እግዚአብሔር ይባርካችሁ እያልኩኝ ዛሬ ደግሞ በተለያየ ሚዲያዎች ይህንን መልእክት የምሰሙ ይህንን አገልግሎት ለማበረታታት ከጎናችን እንድትሆኑ በጌታ ፍቅር እናሳስባለን። እንግዲህ በደቡባዊ ምስራቅና በደቡባዊ ምዕራብ ቆላማ አካባቢዎች የክርስቶስ ኢየሱስን ወንጌል ስናገለግል ለአገልግሎታችን ስኬት ወይንም ደግሞ ውጤታማነት የእኛ ትጋት ብቻ ሳይሆን የእናንተም አብሮነት በጣም ያስፈልገናል። ስለዚህ እንደ ባለ አደራ ሁላችንም ለዚህ አገልግሎት ያለንን አንድ ማኪያቶ፣ አንድ ሻይ፣ አንድ ምሳ በመተው አገልግሎቱን እንድደግፉ ጥሪን አቀርባለሁ። እንግዲህ አሁን ከ28 ጀምሮ በደቡባዊ ምስራቅ ቆላማ አካባቢዎች ላይ ከ500 በላይ የብሉይ ኪዳንና የሐዲስ ኪዳን መጽሐፍ ቅዱስን በአፋን ኦሮሞ ለማደል ተዘጋጅተናል። እንዲሁም ደግሞ በአማርኛም የተዘጋጃለ እዚህ ስቶር ነው ያለው። እነኚህ መጽሐፍ ቅዱሶች ይዘን መውጣት እናስባለን። ጌታ ቢል ቢፈቅድ በዚህ በያዝነው ዓመት ውስጥ ከ100,000 በላይ መጽሐፍ ቅዱሶችን በቅዱሳን እጅ እንዲገባ እናደርጋለን ብለን እናስባለን። ወንጌል ኢየሱስ ነው። ወንጌል ሰውን ይለውጣል። ለሰዎች የምንሰጠው ትልቅ ስጦታችን ይሄ ሊሆን ይገባል። እስቲ እኔ ለ5 ሰዎች አንድ መጽሐፍ ቅዱስ እገዛለሁ፣ እኔ ለአንድ ሰው አንድ መጽሐፍ ቅዱስ እገዛለሁ በሚል መርህ እዚህ ቻሌንጅ ውስጥ በመቀላቀል አብራችሁን የእግዚአብሔርን ስራ እንድትሰሩ ጥሪ እናቀርባለን። ጌታ ኢየሱስ ክርስቶስ ይባርካችሁ። እንግዲህ የእግዚአብሔር ቃል ሲናገር በዚህ በኢሳይያስ በትንቢተ ኢሳይያስ ምዕራፍ 66 ላይ የጌታ ቃል እንዲህ ይላል። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራስ ምንድን ነው? እነዚህ ሁሉ በእኔ እጅ ተሰርተዋል ካለ በኋላ እግዚአብሔር ለእኔ የምትሰሩልኝ ቤት ምን አይነት ነው ይላል። እነኚህ ሁሉ በእኔ ተሰርተዋል ካለ በኋላ ነገር ግን ወደዚህ ወደ ትሁቱ መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ ይላል። ይህንን ቃል ሰዎች ይህን ቃል ካልተማሩ፣ ይህንን ቃል ካላነበቡ፣ ለዚህ ቃል ክብር ካልሰጡ እግዚአብሔር እንዴት አድርጎ ይጎበኛቸዋል? የእግዚአብሔር ጉብኝት በምድራችን ላይ እንዲሆን፣ በህዝባችን ላይ እንዲሆን መጽሐፍ ቅዱስ
የማድረስ ተልእኮ ውስጥ እዚህ ቻሌንጅ ውስጥ እንድትቀላቀሉ በጌታ በኢየሱስ ክርስቶስ ስም ጥሪዬን በልብ ለክርስቶስ ዓለም አቀፍ የወንጌል አገልግሎት ስም አቀርባለሁ። እግዚአብሔር ይባርካችሁ። ይህ መልእክት የሚደርሳችሁ ሼር በማድረግ ለሌሎች በማጋራት አብራችሁ ከዚህ ከከበረው አገልግሎት ከዚህ ምስኪን ህዝብ ከዚህ ከተጠቃ ህዝብ ጎን እንድትቆሙ በጌታ በኢየሱስ ክርስቶስ ስም ጥሪ አቀርባለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።